ዓለም በአንድ ወቅት የአፍሪካ ተስፋ ብለው ሰየማቸው። በመጀመሪያው የሥልጣን ወራቸው እስረኞችን ፈቱ፣ ጠላቶችን አቀፉ፣ የዓለምን ከፍተኛ የሰላም ሽልማትም ወሰዱ። ነገር ግን ከጥቂት ዓመታት በኋላ ያው መሪ ሀገራቸውን በታሪኳ አይተው በማታውቀው አስከፊ ጦርነት ውስጥ ስገባ መሯት። ዛሬ ደግሞ ኢትዮጵያን ገተታ በቢሊዮን ብር ፕሮጀክቶች እየቀየሩና ዓለምን ያስቆጣውን የባህር በር ፍለጋ አጀንዳ ይዘው ብቅ ብለዋል። ዶክተር አብይ አህመድ ማን ናቸው? መሪ፣ ፈላስፋ ወይስ ፖለቲከኛ? በዚህ ቪዲዮ የአብይ አህመድን የ8 ዓመታት ጉዞ ውድቀቶችና ስኬቶችን በጥልቀት እንመርምራለን። እስከ መጨረሻው አብራችሁን ቆዩ። በ2010 ዓመተ ምህረት ኢትዮጵያ በውጥረት ውስጥ ነበረች። የህዝብ ተቃውሞ ሀገሪቱን እያናወጣት በነበረበት ወቅት ዶክተር አብይ አህመድ በድንገት ስልጣን ላይ ወጡ። ያኔ ያሳዩት ፍጥነትና ቁርጠኝነት አስገራሚ ነበር። በ20 ዓመታት ውስጥ ለመጀመሪያ ጊዜ ከኤርትራ ዳር ሰላም ወረደ። በስደት የነበሩ ተቃዋሚዎች ወደ ሀገር ቤት ገቡ። ኢትዮጵያውያን ተገላገልን አሉ። ዓለምም አደነቃቸው። ይህ ወቅት በታሪክ አብይ ማንያ ተብሎ የሚታወስ ሲሆን በ2012 ዓመተ ምህረት የኖቤል የሰላም ሽልማትን በማግኘት ከፍተኛው የክብር ማማ ላይ ደረሱ። አብይ አህመድ ስልጣን ላይ ሲወጡ ይዘውት የመጡት አዲስ ሐሳብ መደመር ነው። ይህ ፍልስፍና የቀድሞውን ጎጂ ታሪክ በመተው አውነታዊ የሆኑትን በማቀፍና አዲስ ነገር በመጨመር ሀገርን መገንባት የሚል ነው። ይህንን ለማስፈጸምም ኢህአዴግን በማፍረስ ብልጽግና ፓርቲን መሰረቱ። ሆኖም ይህ እርምጃ ከቀድሞው የህወሓት መሪዎች ጋር ከፍተኛ ፍጥጫ ውስጥ ከተታቸው። የቆየው የብሔር ፖለቲካና የአዲሱ መደመር ፍልስፍና መጋጨት ጀመሩ። ተስፋው ወደ ጦርነት ለመቀየር ብዙ ጊዜ አልፈጀም። ጥቅምት 2013 ዓመተ ምህረት በሰሜን እዝ ላይ የተሰነዘረውን ጥቃት ተከትሎ ኢትዮጵያ ወደ አስከፊ የ2 ዓመት ጦርነት ገባች። ጠቅላይ ሚኒስትሩ ከኖቤል ተሸላሚነት ወደ ጦር ሜዳ መሪነት ተቀየሩ። ጦርነቱ በሺዎች የሚቆጠሩ ዜጎችን ሕይወት ቀጠፈ፣ ሚሊዮኖችን አፈናቀለ። በዚህ አስቸጋሪ ወቅትም ቢሆን የታላቁ ህዳሴ ግድብ ግንባታና የውሃ ሙሊትን ሳይቆራረጥ እንዲቀጥል በማድረግ ትልቅ ጽናት አሳይተዋል። ጦርነቱ በፕሪቶሪያው ስምምነት ቢቆምም በሀገሪቱ ሌሎች አካባቢዎች ያሉ ግጭቶች ግን ዛሬም ፈተና ሆነው ቀጥለዋል። አብይ አህመድ በልማት ዘርፍ ያላቸው እይታ እጅግ ፈጣንና ግዙፍ ነው። አዲስ አበባን ወደ ዘመናዊ ከተምነት ለመቀየር የጀመሩት የኮሪዶር ልማት፣ ግዙፍ ፓርኮች እንደ አንድነትና ወዳጅነት ያሉ እና የቤተ መንግስት እድሳት የከተማዋን መልክ ቀይረውታል። በግብርናው ዘርፍም የበጋ ስንዴ ልማት ኢትዮጵያን ከስንዴ ተመጻዋችነት ወደ ውጭ ላኪነት ላሸጋገረ ትልቅ ስኬት ሆኖ ተመዝግቧል። ምንም እንኳን ፕሮጀክቶቹ ከቅድሚያ ተከካሚነት አንጻር ቢተቹም ለሀገሪቱ ግን አዲስ የልማት መንፈስ ሰጥተዋል። በአሁኑ ወቅት ላይ ሆነን ስንመለከት የአብይ አህመድ ትልቁና አወዛጋቢው አጀንዳ የባህር በር ፍለጋ ነው። ከሶማሊላንድ ጋር የተደረገው የመግባቢያ ስምምነት ኢትዮጵያን ወደ ቀይ ባህር ለመመለስ ያለመ ቢሆንም በቀጠናው ከፍተኛ ዲፕሎማሲያዊ ውጥረት ፈጥሯል። ይህ እርምጃ ለአብይ አህመድ የህልውና ጉዳይ ሲሆን ለጎረቤት ሀገራት ደግሞ የሉዓላዊነት ስጋት ሆኖ ይታያል። ይህ ትልቅ ቁማር የአብይ አህመድን የወደፊት ፖለቲካ ዕጣ ፈንታ ይወስነዋል ተብሎ ይጠበቃል። ዶክተር አብይ አህመድ ኢትዮጵያን ወደ ብልጽግና እየመሩ ያሉ መሪ ናቸው ወይስ በፈተናዎች ውስጥ የዘፈቋት? የታሪክ ሚዛን ሁለቱንም ጎኖችን ይመዘግባል። ነገር ግን አንድ ነገር እርግጥ ነው፣ በአብይ አህመድ ዘመን ኢትዮጵያ የቀድሞው አይደለችም። በልማት በጦርነትና በዲፕሎማሲያዊ ፍጥጫ ውስጥ የሚታለፍ አዲስ ኢትዮጵያ ተፈጥራለች። እናንተስ በአብይ አህመድ 8 ዓመታት ጉዞ ላይ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩን። ስላዳመጣችሁን እናመሰግናለን። እንደዚህ ያሉ ጥልቀት ያላችሁ የዶኩመንታሪ ቪዲዮዎች እንዲደርሷችሁ ለዴይሊ ኢትዮ ኒውስ ቻናል ያላችሁን ድጋፍ በላይክ በሼር እና በኮሜንት ግለጹልን። እንዲሁም አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን።